እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ። እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ። كن ربي قداك تنسى ولانا برقان قوين يومو نفكن مولانا إبسادان دي لغار كن قرانا إقراد أجل كمني وبرچوبانا كن قبينيا كينيا نمالين يتانا كارا وبرچو يجدمو معنا كان الرهوة واليادة چيسو بربانا مالما همانا والإبدامو يا الله. كن ربي قداك تنسى ولانا برقان قوين يومو نفكن مولانا إبسادان دي لغار كن قرانا إقراد أجل كمني وبرچوبانا كن قبينيا كينيا نمالين يتانا كارا وبرچو يجدمو معنا كان الرهوة واليادة چيسو بربانا مالما همانا والإبدامو يا الله. ሰው ይጠላል አይወድም ሰፋ ያለ ጉድጓድ መርጦ መግባት ይችላል። ወድዲ በደንብ በቃ ሰፋ ያለ መርጦ መግባት ይችላል። ያንተ ቢዝነስ። መንካት እየፈለክ አለ መንካት፣ ማቀፍ እየፈለክ አለ ማቀፍ፣ መደወል እየፈለክ አለ መደወል፣ ማድረግ እየፈለክ አለ ማድረግ። በቃ የሚታይ እንጂ የማይበላ ፍሬ የተከለከለ ታይዋለህ ግን አትነካው አለ ግን ላንተ አልተፈቀደ። ወይ ስለዛ ነገር እርግፍ አርገ ማሰብ ማቆም ትፈልጋለህ ግን አልቻልክም። እንዲህ አይነት ውስብስብ ነገር ገጥሞ ያውቃል? ዓለም ላይ ትልቁና ኃይለኛው ጠላት መርቻ እርጋታ ነው። አንተ የተረጋጋ ሰው ከሆንክ የትኛውም ጠላት አንተን ከርጋታ አላቆ ብስጭት ውስጥ ሊከታ አይችልም። ካልተበሳጨህ ካልተቆጣህ ካልተናደድክ ደግሞ ተረጋግተህ ውሳኔዎችን የመወሰን ብቃትህ ከፍ ይላል እና ነገሮችን በእርጋታና በትዕግስት የምታልፋቸው ከሆነ ጠላት አንተን የሚረታበት መንገድ